ለሰው ለማንም ሰው ጉዳይ አስፈጻሚ እንዳትሆን። ጉዳይ ካስፈጸማችሁ ከተላላካችሁ ክፍያ ጠይቁ። ምክንያቱም ሰዓታችሁን ነው የምትሸጡት። ሰው የትኛውንም ስራ ይስራ ገንዘብ ለማግኘት ስርዓት ያለው ህግን የሚያከብር ፈጣሪን የሚፈራ ሆኖ ስራ ይስራ። ጉዳይ ማስፈጸም ጥሩ ነው። ወንድምሽ ሆነ እህትህ ማንም ይሁን ማንም ይሄንን አድርግልኝ ካለ ጊዜያችን ውድ ነው፣ ሰዓታችን ውድ ነው። ዓለም እየተቀየረ ነው። ዓለም በብርሃን ፍጥነት ጥሎን እየሄደ ነው። ስለዚህ በቀን 3 ለመብላት ራሳችንን ለመቻል መጠለያ እንዲኖረን ውሃ እንዲኖረን በሰነ ስርዓቱ ሰርተን ተከፋይ ልንሆን ይገባል። በዚህም የባክን የወጣት እድሜ መኖር የለበትም። በዚህም ይበላሽ በዚህም ይሄድ እንደ ትላንትና ትላልቅ ሰዎቹ ጉዳይ ሲያስፈጽሙ የጉርምስና የወጣትነት የሥራ መስሪያ የመማሪያ ዘመናቸው እንደተበሉት ሰዎች ወንዶችም ሴቶችም አሉ። ዛሬ እናትና አባት ተብለው የተቀመጡ ሰዎች እንደነሱ እንዳንሆን ጥንቃቄ እናድርግ። በዚህ ውስጥ የሚያልፍ ሰው ራሱ ብቻ አይደለም የሚጎዳው። ሁላችንም ትዳርን ይዛለን፣ ልጅ እንወልዳለን። የወለዳችሁት ልጅ አንድ ቤት ተፈጥራችሁ ከወንድሞቻችሁ ጋር የእናንተ ልጆች የሚኖሩት ህይወትና ጉዳይ ስታስፈጽሙላቸው የነበሩት ሰዎች የሚኖሩት ህይወት የተለያየ ነው የሚሆነው። አንቺ ወይንም አንተ ተላላኪ አርገውሃል፣ አንቺ ወይንም አንተ ጉዳይ አስፈጻሚ አርገውሃል አይደል? ያንቺ ልጆች የሚማሩበት ትምህርት ቤት፣ የሚለብሱት ልብስ፣ የሚኖሩበት ቤት ሁሉ ነገር የሚሆነው አንቺ በረከትሽን ወይንም አንተ በረከትህን ስለያዝክ ያን የተረፈውን ነገር ነው የምንሰጣቸው። ከመላላክ የሚገኘውን ውጤት ነው የምንሰጣቸው። አልላላክም ብንልስ የራሳችሁ ጉዳይ። ሁላችንም እኩል 24 ሰዓት አለን፣ ራሳችሁን ቻሉ ካልንስ ለልጆቻችን ጥሩ ህይወት የምንመሰርትበትን ትምህርት እንማራለን፣ ሞያ እንማራለን፣ የስራ ባለቤት እንሆናለን፣ ስራችንን በአግባቡ እንሰራለን። ሚስትም ትሁን ባል ልጆች ጥሩ ህይወት እናመቻችላቸዋለን።